ሰላም ሰላም ውዴቱ ተከታታዮች እንዴት ናችሁ? እኔ ያለው አልሐምዱሊላህ ረብል ዓለሚን። ያላችሁበት ሰላማችሁ ይብዛልኝ። እናንተ የአዶናይ ውፍረት ዶሮ እኔ አሁን አይደል እንዲያየሁት እንዴ የድሮ ውፍረቱና ያሁን እስኪዩት። እንደገና ደግሞ ቁመቱ በጣም ረዘመ። አሁን ሰው ሲከሳ ይረዝማላ። ይሄ በሰውነቱ ራሱ ጥረት ያደረገ እዚህ ያለ መድረሱ ነበር የሚገርመኝ። እኔ በጣም ነው የሚገርም እንዴ! እኔ ለቅጥነቴ መፍትሄ አጥቻለሁ የምወፍርበት። እሱ ከውፍረቱ እርግጥ ወንድ ልጅ ውፍረት ምን ያደርጋል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? መጀመሪያ እስኪ ላይክ እያደረጋችሁ ጀምሩ። እስኪ ውዶች አሳድጉኝ። እስኪ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ኮሜንት የፈለጋችሁትን ማለት ስላላችሁ አስተያየት እና ደግሞ እኔ ቪዲዮ በደንብ እንደዚህ መስራት አሰራር ስለማልችል እስኪ እንደዚህ ነው ብላችሁ ብትናገሩኝ ደስ ይለኛል። እኔ የታችሁ ብለወጥ ደስ ይላችኋል እንጂ መቼም አይከፋችሁም። ስለዚህ እና የአዶናይ ለውጥ በጣም የሚገርም ነው። እስኪ እስኪ ውፍረቱን እዩት። እስኪ ውፍረት እዩት። እስኪ አይገርማችሁም? እንዴ እስኪ ውፍረቱን በጣም እኮ የሚገርም ነገር እኮ ነው። እስኪ አሁንና ድሮ እዩት እስኪ። አልገረማችሁም? በጣም የሚገርም ነገር ነው። ነገሩ ሰው ልጅ በራሱ ከሰራ ምን ችግር አለው? ማይሆን ነገር የለም። እስኪ አሁን አዶናይ ይመስላል፣ ግን ይሄ አይመስልም እኮ አሁን የሰው ልጅ እንደዚህ በጣም ጥረት ሲኖረው እንዴት ደስ እንደሚል። በቃ ይሄ ኮንፊደንስ ማለት ከዚህ እኔ በጣም ብዙ ነገር ተምሬያለሁ። እዚህ ኮንፊደንስ እንዲኖረኝ በቃ እኔ ምን ብዬ ልንገራችሁ እንዴ! ድሮማ ሆዱን ቢያሳየንማ እንዴት እንደነበረ ፊቱ ራሱ ወይኔ እስኪ ውፍረቱን ይባል። እስኪ ጉንጩ ምን እንደሚያክል የነበረ እንዴ! እንደዚህ ሰው ሲለወጥ እኔ በጣም ብዙ ነገር ነው የተማርኩበት ከሱ ላይ ማለት ነው። አሁን ግን የምር ታሰረ፣ ግን ታሰረ። ወይ ጉድ! ታስሮም ደግሞ 4 ሚሊዮን ገብቷል አሉ። በአንዴ እኮ ነው 4 ሚሊዮን የገባ። ግን ኢትዮጵያ ሲመጣ 1 ነጥብ ምናምን የነበረ አሉ። እንግዲህ እኔ ብዙ ጊዜ ስልክ ስለማላይ በዛ ይሆናል። ሰውዬት እስኪ በጣም እንዴት እንደሆነ እስኪ ቅርጹን
ሰብስክራይብ አድርጉኝ። ኦኬ